ሰላም ሰላም ውድ የቻናሌ ተከታታዮች ዛሬ በአዲስ መልክ መጥቻለሁ። ስለ ስንዴ ዋግ በሽታ ወይም ዊትረስት ነው የምናየው። እንግዲህ ዛሬ በዚህ ቪዲዮ ላይ የምናያቸው የስንዴ ዋግ ምንድነው የሚለው እናያለን። የስንዴ ዋግ ወይም ደግሞ በሽታ እንዴት ይከሰታል የሚለውና መከላከያዎቹን እናያለን። ምን ማድረግ አለብን የሚለውን በዚህ ቪዲዮ እናያለን። ውድ ቻናሌ ተከታታዮች ተከታተሉኝ። እንግዲህ በመጀመሪያ የስንዴ ዋግ ወይም ዊትረስት ምንድነው የሚለውን እናያለን። እንግዲህ በፈንገስ አማካኝነት የሚመጣ በዓለም አቀፍ ብሎም በኢትዮጵያ በስንዴ ምርት ላይ ከፍተኛ ጉዳት የሚያደርስ በሽታ ነው። እንግዲህ ይህ በሽታ በዋነኝነት በንፋስ አማካኝነት ከቦታ ቦታ የሚንቀሳቀስ ሲሆን እንደየአካባቢው የአየር ንብረት ሁኔታ ምርቱን ሙሉ በሙሉ ብሎም እስከ 100% ሊያጠፋ ይችላል። እና ይሄ በሽታ አደገኛ በሽታ ነው። ስለዚህ ጥንቃቄ ልናደርግበት ይገባል። እንግዲህ በሽታ ወይም ደግሞ የዋግ በሽታ እንዴት ይከሰታል የሚለውን በጥቅሉ እናያለን። እንግዲህ በሽታ የሚከሰተው 3 ነገሮች ሲሟሉ ነው። አንደኛ በሽታው ማጥቃት የሚችል ከሆነ እና እጽዋቱ ወይም ዝርያው የማይቋቋም ከሆነ ወይም ሰሰፕተብል ተጠቂ ከሆነ የአካባቢው ሁኔታ ምቹ ሁኔታ ከፈጠረለት ኢንቫይሮመንቱ ምቹ ሁኔታ ከፈጠረለት 3ቱ አንድ ላይ ሲገናኙ በሽታ ይከሰታል ማለት ነው። ስለዚህ አሁን እነኚህ 3ቱ ነገሮች ካልተገጣጠሙ በሽታ ሊከሰት አይችልም። እንግዲህ 3 አይነት በሽታዎች አሉ። አንዱ የቅጠል ነው፣ ሌላው የግንድ ዋግ ነው፣ ሶስተኛው የቢጫ ዋግ ነው። እንግዲህ ዛሬ ቢጫ ዋግ 3ቱም ዋጎች እስከ ፍሬው ድረስ ሄደው ያጠቃሉ ማለት ነው። እንግዲህ ዛሬ በዋናነት የምናየው ስለ ቢጫ ዋግ ነው። እንግዲህ ቢጫ ዋግ የሎ ረስት ወይም ደግሞ ስትራይፕ ረስት ይሉታል። ምንድነው ስትራይፕ ረስት? በመስመሩ ስለሚሄድ ስፖሮቹ ነጠብጣቦቹ በመስመሩ ስለሚሄድ ነው። እና ከለሩ ስታዩት ቀለሙ ቢጫ ነው። ከዛ አንፃር ቢጫ ወይም ባለመስመር ቢጫ ዋግ ይሉታል። ይሄ በሽታ እንግዲህ ወይ ደግሞ ይሄ ዋግ ቀዝቃዛና እርጥበታማ አየር ጸባይ ባላቸው የደጋ አካባቢዎች በብዛት ይከሰታል። ስለዚህ ኢንቫይሮመንቱ ለዚህ ምቹ ነው ይፈጥርለታል ማለት ነው። እንግዲህ እንዳልኳችሁ ምልክቱ በቅጠሉ ላይ እንደ መስመር የተደረጉ ቢጫ ቀለም ያላቸው ብናኞች ይታያሉ በመስመሩ። እንግዲህ ጉዳቱ ቅጠሉ ምግብ እንዳያመርት በማድረግ የስንዴውን ፍሬ እንዲቀጭጭ ያደርጋል፣ ብሎ ምንም አይነት ምርት እንዳይሰጥ ያደርጋል። እንግዲህ በዋናነት በሽታው ይቆጣጠረዋል፣ ቅጠሉን ግንዱን ይይዝና እስከ ምርቱ ድረስ ይሄዳል ማለት ነው። እንግዲህ ይሄን ካል መከላከያዎቹ ምንድን ናቸው የሚለውን አንድ ባንድ እናያለን። እንግዲህ አንደኛ የሚቋቋም ዝርያ መልቀቅ ነው። ከዚህ በፊት በቪዲዮ እንደለቀቁላችሁ ላለፉት 6 10 ዓመታት ከ175 በላይ በዳቦ ስንዴ ዝርያ ተለቋል፣ በስንዴ ተለቋል። እንግዲህ እነኚህ አንዱ እንግዲህ በሽታ የሚቋቋም መሆን አለበት፣ ምርታማ መሆን አለበት፣ ሌሎች ባህሪያቶችንም ማካተት አለብን። ከኳሊቲ አንፃር ከምን ማካተት አለብን። ስለዚህ እንግዲህ ምርት እነኚህ ያልኳችሁ ዝርያዎች ግማሹ በምርት ላይ ናቸው፣ ግማሹ ከምርት ወጥተዋል። እንግዲህ ከምርት የወጡት ወይ ያለው በሽታ ያጠቃቸዋል ወይ ደግሞ አዲስ ሬስ ፈንገስ በሽታ ይመጣና እነኚህን ከምርት እንዲወጡ ያደርጋቸዋል። ወይም ያን በሽታ የሚቋቋም የነበረው ጅን ብሬክ ይደረጋል ወይም ይሰበርና ይወጣል ማለት ነው ከምርት። በዛ መልኩ ነው። ስለዚህ የሚቋቋሙ ዝርያዎችን ማውጣት አንዱ የመከላከያ ዘዴ ነው። ሌላው በፈንገስ ወይም እንግዲህ ኬሚካል መጠቀም ነው። ፈንገስ እንግዲህ ተገቢ የሆኑ ኬሚካሎችን በወቅቱ በሰዓቱ መዝራት መርጨት ያስፈልጋል። በባለሙያ በመታገዝ መርጨት ያስፈልጋል። ክትትል ይፈልጋል ማለት ነው። ወዲያው እየተከታተልን ለምሳሌ ከተጎዳ በኋላ ብንረጨው ምንም ትርጉም ላይመጣ፣ ኬሚካላችንንም አባክነን በሽታ እህሉንም ሳናድን። ስለዚህ በወቅቱ ኬሚካሎች ትክክለኛ በጊዜው በወቅቱ በትክክለኛው ቦታ መርጨት ያስፈልጋል። ሌላው እንግዲህ የመዝሪያ ጊዜውን ማስተካከል ነው። ለአካባቢው ሁኔታ በሽታው ወረርሽኝ ለመከሰቱ በፊት ቀድመን ከዘራነው ለምሳሌ ስኬፕ ሊያደርግ ይችላል። ስለዚህ ያ በሽታ ሲመጣ
ኦልሬዲ ወደ ፍሬ ማፍራት ከደረሰ በቀላሉ ማምለጥ ይችላል ማለት ነው። ስለዚህም የመዝሪያ ጊዜዎቹን ማስተዋል በጣም ወሳኝነት አለው። እሱንም ከግምት ማስገባት ያስፈልጋል። ማሳን በየጊዜው መከታተል ነው። ምክንያቱም በሽታው ከመከሰቱ በፊት ለማወቅ ዘወትር ማሳን መጎብኘት አለብን። ልክ እንደተከሰተ ወዲያው ከረጨነው ያን በሽታ በአጭሩ ወዲያውኑ እርምጃ ከወሰድንበት ልንከላከለው እንችላለን። ከተጎዳ በኋላ ብንረጨው ኬሚካሉም ውጤታማ ላይሆን ይችላል። እንግዲህ ውድ የቻናሌ ተከታታዮች ዛሬ ያሳየኋችሁ የቢጫ ዋግ ነው። በሚቀጥሉት ቪዲዮዎች የግንድ ዋግ የቅጠል እናቀርባለን። አመሰግናለሁ።